ብዙ ጊዜ ስለማናውቀው ነገር እንጨነቃለን። እኔ ስለሚያጋጥመኝ ማለት ነው በጣም ስትረስድ ሆናለሁኝ። በቃ ላይክ ምን እንደማስብ አላቅም፣ ወዴት እንደሚሄድ አላቅም፣ ስለምን እንደምጨነቅ ራሱ አላቅም። ግን በቃ I'm so stressed, I'm so worried. ምኑን ከምኑ ማድረግ እንዳለብኝ ብዙ ጊዜ ግራ ይገባኛል። እና ልክ እንደዚህ እንደዚህ አይነት ነገር ሲያጋጥመኝ ምንድነው ማድረግ? write things down. so ይሄንን thought process structure ያስይዝልናል ማለት ነው መጽሐፍ። ልክ እስክሪብቶና ወረቀት አገናኝታችሁ ያመጣላችሁን አይምሯችሁ ውስጥ ያለውን ነገር ዝም ብሎ ማውረድ ማለት ነው። let it flow. everything እጽፋለሁኝ። ከዛ በቃ ግልግል ያለ ስሜት ነው የሚሰማኝ፣ እረፍት ነው የሚሰማኝ እንደዛ ሳደርግ። ሶ መጽሐፍ አንደኛ በቃ ልክ አሁን ለምሳሌ የሆነ ሰው መጥቶ የውስጣችንን ጭንቀታችንን ስናወራ እርፍ እንደምንለው፣ ይሄ ደግሞ ኖትቡክ ደግሞ ጃጃ ያረገን ለምን እንደዚህ ያልሻይል ለምን እንደዛ በቃ ዝም ብሎ ነው የሚሰማን። ከዛ በቃ ጭንቀታችንን ኤቭሪቲንግ የሆነ ነገር ላይ እንደማስወገድ ማለት ነው። ይሄ ደግሞ ለምን ይረዳናል? ሌላኛው ዝም ብሎ ማውጣት ሳይሆን ተመልሰን መተን ኦኬ ምንድነው ትናንትና ያስጨነቀኝ ነገር? አንዳንዴ እኮ ትናንት የተጨነቅንበትን ነገር ተመልሰን ስናየው ኦ ማይ ጋድ ምን ሆኜ ነው? ለዚህ ነው እንዴ እንደዚህ አይነት ስሜት ይሰማኝ? ለዚህ ነው እንዴ ይሄን ሁሉ ነገር? ያ መጽሐፍ አንደኛ ሀሳባችን እንዳይጠፋ ይረዳናል፣ እንዳንረሳው። ሁለተኛ በቃ አእምሮአችን ውስጥ ተዘበራርቆ ያለን ነገር ስትራክቸር ያስይዝልናል። ሶስተኛ ይሄ ተጨንቀንም ይሁን stressም ይሁን ምንም ይሁን which is related to the second one, it will help us know what we are worrying about, what we want in life, what goal are we ምን አይነት ጎል እንዳለን ራሱ በጊዜ ሂደት እየስንጽፍ ምናምን ኖት ስንይዝ እንትን እያደረግልን ክላሪቲን ይሰጣናል። So I hope you got something important and useful from this video.